ህልበት ሳይጓጉልብን እንዴት ቆንጆ የሆነ ህልበት እናዘጋጅ። ሰላም ሃይሚ ነኝ ከአዶ ባልትና ህልበቱን ለማዘጋጀት ግማሽ ኩባያ የፈላ ውሃ፣ 1 ኩባያ ቀዝቃዛ ውሃ እና 1 ኩባያ ዱቄት ነው የሚያስፈልጉን። እነዚህ ግማሽ የፈላ ውሃና 1 ኩባያ ውሃ አድርገን 1 ኩባያ ዱቄቱን እንበጠብጠዋለን። ከዛ ይሄን ከበጠበጥነው በዚህ መልኩ ማለት ነው። ታዲያ ስንበጠብጥ እንዳይገነፋ እንዳይጓጉልብን ቶሎ መታ እናደርገዋለን። ከዛ ይሄንን በደንብ ላም ብሎ የጓጉለ ነገር እንደሌለ ካረጋገጥን በኋላ እሳት ላይ እንጥደውና የፈላ ውሃ ላይ 1 ኩባያ ውሃ እንጨምርበታለን። በዚህ መልኩ ቀስ ባለ እሳት ከተቻለ በከሰል ቀስ ያለ ከሰል ራሱ ቀስ ብሎ ካልሆነ ደግሞ በምድጃችሁን ቀንሳችሁ በዛ ማብሰል ነው። ትንሽ ወፈር ሲል ውሃው የፈላ ውሃ እናዘጋጅና እሱን እየጨመርን በደንብ ብስል እስኪልልን ድረስ እያማሰልን በመጀመሪያ አካባቢ ወደሞ ማማሰል ይጠበቅብናል። የማጓጉል ባህሪ ስላለው ማለት ነው። በዚህ መልኩ ከተሰራ ምንም አይጓጉልም። ቆንጆ የሆነ አረፋም ይመስል ህልበት ነው የሚሰጠን። ቪዲዮውን በመሃል እየቀነስኩ ማለት አጠር እንዲል ቪዲዮ አጠር ብሎ ዋናውን ሐሳቡን እንድትረዱት ስለምፈልግ እንዳይረዝምባችሁ ብዬ አጠር ያለ አድርጌዋለሁኝ። በተረፈ ግን በአይናችሁ እንደዚህ እያያችሁ ልኬቱን ወፈራ አልወፈረም ምን ያህል ያስጨምራል የሚለውን ማወቅ ይቻላል። ባለፉት ሳምንታት የለቀኳቸው አስተጣጠብ እንዴት አድርገን ማዘጋጀት እንዳለብን ለቀቅ ያለሁኝ። አሁንም የምትፈልጉት ጥያቄ ካላችሁ ኮሜንት ላይ ሰብስክራይብ ያደርጋችሁ አዳዲስ ስራው እንዲደርሳችሁ ሁሉም የባልትና ውጤቶች እንዴት ማዘጋጀት እንዳለብን ሁሉ እያዘጋጀው ለቅላችኋለሁ። የእናንተን ጥያቄም ካለ መልሳለሁ። በዚህ መልኩ አብረን እንስራ እላለሁ። አመሰግናለሁ። አሁን ይታያችኋል ብረት ድስቱ ላይ የሆነ ቢጫ ከለር የሆነ እየደረቀ ይሄዳል። ይሄ ማለት እየደረሰ ነው ማለት ነው። በነገራችን ላይ ምንድነው አድርቃችሁ ማስፈጨት ቀላል ነው ብዬ ነው እሱን ያላልኳችሁ። አስፈላጊ ከሆነ ግን የእናንተን ኮሜንት አይቼ እንዴት እንደሚሰራ እንዴት ማድረግ እንዳለበት ምን ያህል መጠን ምናምን ይሄን የምትፈልጉ ከሆነ ግን ኮሜንት ላይ ጻፉልኝ። ህልበታችን በዚህ መልኩ እየደረሰ ነው ማለት ነው። ይሄው ወፍረቱን እያያችሁት ነው። አበሳሰሉም እያያችሁት ነው። እንደዚህ አይነት ወፍረት ሲደርስልን አሁን ይበቃዋል። ቢያንስ እሳቱን እስኪል ድረስ እዛው ተክተክ ይላል። ልክ ከበቃው ብለን ካሰብን እናወርድና ከላዩ ላይ ቀዝቃዛ ውሃ ጨምረን እለት መጠቀም እንችላለን። በነገታው መጠቀም እንችላለን።